አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙነይማ ተመልካቾቼ እንዴት ናችሁልኝ? አልሐምዱሊላህ እኔ ሰላም ነኝ። ዛሬ ደግሞ የውዷ የእህቴ ልጅ እኔን አክስቷን ያስፈጠረችኝን ላሳያችሁ ነው። እንዴት ናችሁ እናንተ? ሰላም ናችሁ ወይ? ረመዳናችን እያለቀብን ነው። ያ ረብ ጾማችን አላህ ይቀበለን፣ እኛንም ቤተሰቦቻችንንም ከዓመት ዓመት ያደርሰን እያልኩኝ እንግዲህ አክስት ስለሆንኩኝ የውዲቱ የእህቴ ልጅ የሴት በላይ ናት። በነገራችን ላይ በጣም ማሻአላህ ተባረከ ረህማን አለች የተባለች የሴት በላይ ናት። እና አስፈጠረኝ ነው እላችኋለሁ። እዚህ ጋር ደግሞ ያው እኔ የተወሰነ ፈጣየር በባለፈውም በትልቁም ቢሆን አሳይቻችሁ ነበረ። በምጣድ ሰርቻለሁ። ያው በባለፈው እስከነ ቲሪው ነበረ እንትኑ ላይ ምጣዱ ላይ አድርጌ ያሳያችሁ። ለመጀመሪያ ተፈላስፌ ስለሆነ የሰራሁት ዛሬ ደግሞ ምጣዱ ላይ ነው የማደርገው። ማለት እስከነ ቲሪው ሳይሆን እንትኖቹን ብቻ ሊጦቹን እያነሳሁኝ ምጣዱ ላይ ነው የማደርገው። ውስጡ ያስገባሁት ያው እንደተለመደው ካሮት እና ድንች ነው። ሌላም ነገር ከተገኘ ያው ብዙ አይነት ማድረግ ይቻላል። የመዳም ቅመሞች ለዚህ ደግሞ ከእናንተ ምንድነው ምክር ከእናንተ ይወሰዳል እንጂ እኔም የመዳም ቅመም ስለሆንኩኝ እንጂ ታውቃላችሁ፣ ይሄ አረብ ሀገር ምግብ እንግዲህ የመዳም ቅመምን የሚያህል የለም። ምክንያቱም ያው እዚህ ያሉት ወይ ታይተውት ምናልባት በጀዋል አንዳንድ ጊዜ ሊያው ይችላሉ ማን እንደ መዳም ቅመም። እና ያው ዛሬ ደግሞ እንጀራዬን ማሳሚያን አውጥቻለሁ። እንጎት አድርጌ አስተካክላ መስማቷን ካረጋገጥኩ በኋላ ምጣዱ ላይ ነው የማደርገው። እስከ ቲሪው ሳይሆን ከባለፈው ለየት ያለው ይሄ አጅናውን ምጣዱ ላይ ነው ያደረኩትና በጣም ቆንጆ ነበር። እንግዲህ ያለፈ ቪዲዮ ስለሆነ ነው ከርድ ያረኩላችኋለሁ። በነገራችን ላይ የሆነ ኮሜንት ትዝ አለኝ በዚህ አጋጣሚ በባለፈው ከእናቴ ጋር ቡና የጠጣሁ ምናምን ባልኩት ቪዲዮ ማለት ነው። ጧት ቁርሳችንን በልተናል፣ አሁን ለምሳ ነው እየሰራሁ ያለሁት ምናምን ብዬ ከዛ ደግሞ ሰው ስለተኛ ድምጽ ልቀንስ ስላልኩኝ አሁን ጧት ብለሽ ደግሞሽ ሰው ስለተኛ ድምጽ ልቀንስ ታያለሽ እንዴ ያለሽ ኮሜንት አይቼ ነበረ። ያው ማታ ስለሆነ ነው ርከድ ማረገው ቪዲዮን ቀርጬ በተመቸኝ ሰዓት በማንኛውም ሰዓት ስለሆነ ለዛ ነው ውድዋ። አሁን እየተከታተልሽኝ ከሆነ ማለት ነው። ፈጣይሩ እንግዲህ የነም መስሎ ወጥቷል። ቆንጆ ነበር። ያው የተለያየ ፈለጋችሁትን ነገር ውስጥ ጋር ማድረግ ትችላላችሁ። እንግዲህ የመዳም ቅመም ባለሙያ ነን አይደል? በተረፈ እንግዲህ ሰብስክራይብ ያደረጋችሁ አሁንም ሙነይማን አበረታቱኝ፣ ከጎኔ ሁኑ እላለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።